እንዴት አደራችሁ? እንዴት ሰነበታችሁ ነው actually አዲስ እናት እንደሆንኩ ታውቃላችሁ። ያው ተናግሬያለሁ ቲክቶክ ላይ ብዬ ነው። እና እንቅልፋችሁንና ቀናችሁንና ከዛ ደግሞ የሆነ ሰልፍ ኬር ሩቲን ምናምን የምታረጉ ሰዎች ማለት ነው I swear ቲፕ ያስፈልገኛል። ማለት all the time በጣም ነው የሚደክመኝ እና ጸጉሬም እንደዚህ ብሏል። በጣም ነው የሚደክመኝ ነገር እንቅልፌ ራሱ በጣም ነው የተዛባው። እና የራስ ቤት ቲፕ ያላችሁ ሰዎች ጻፉልኝ በእውነት። ከዛ እንጀምራለን አይሻልም? ሃይ እንዴት ዋላችሁ? ጥሩ ትባላለች ከኔ ጋር የምትሰራ ነች። የመጀመሪያ ቮይስ ኦቨር ነው ዛሬ ቻሉት። ቅቤ ልቀባ ነው እናቴ ቅቤ ካልተቀባሽ ብላ በቃ በጣም ስንከራከር ነበርና እዚህ ጋር ልቅረጽሽ አንቺንም በቴሌቪዥን ላሳይሽ እያልኳት ነበርና እዛው እንደለመድሽው እያለች ከሷ ጋር እየተከራከርን ነበር። ሆነስትሊ ቅቤ የምወድ ሰው አይደለሁኝም። ምናልባት እንደው በእድሜ ዘመኔ ሳስታውስ ራሱ በጣም ትንሽ ቀን የተቀባሁኝ ልጅ እያለሁኝ ወንድ በሆንኩኝ አለች እየተባለ እንደውም ቤት ውስጥ ተረት ነበርና ያ ራስ ወጉ ነው ግዴታ ነው ብላ በቃ እሷንም ለማስደሰት ፕላስ ራሴንም ያመመኝ ድርቀትም ስላለኝ ሲቀጥል ደግሞ እናንተም ቅቤ ተቀቢ የሚሉ ኮሜንቶች ስለነበሩ እስኪ ወጉላ አድርሰው ብዬ እዚህ ጋር ቅቤ እየተቀባሁኝ ነበረ። ጥሩዬን አስፈቅጄ ነው ያስገባኋት። እናቴ ግን ያው እንደለመድሽው አንቺ ታይበት ብላ እምቢ አለችኝ ማለት ነው። እሷ እንድትገባ ፈልጌ ነበረ። ቅቤ ተቀባሁኝ። ምግብ በጣም ነው እያስቸገረኝ ያለው። ምግብ መብላት በጣም ነው የከበደኝ ነው ደስና I don't know ብዙ የሚጠጡ ነገሮች ናቸው የሚሻሉኝና እዚህ ጋር ብርዝ እየጠጣሁኝ ነበረ። I don't know ምን ያክል ይጠቅማል የሚለውን አላውቅም፣ ግን ጠጪ ስለተባልኩኝ ብርዝ እየጠጣሁኝ ነው። ከምግብ የሚጠጡት ነገሮች ናቸው የተሻለ የጠቀሙኝ። ከዛ በቃ 1-2 ሰዓት እንዲ ኮሪደር ለኮሪደር አጥሚቴን እየጠጣሁኝ ጠበቅኩት። ከዛ በኋላ ባለቤቴ ቅቤ አይወድምና በቃ በተቻለ መጠን አቮይድ አድርጌያቸው ነው የቆየሁኝ። ኮሪደር ለኮሪደር ምናምን ቤት ሳልገባ ምናምን ስንቀሳቀስ ቆየሁኝ። ከዛ በቃ ከ2 ሰዓት በኋላ ታጠብኩኝ። ከጎረቤት ትንሽ የጸጉር ቤት አለችና እዛ ሄጄ ታጠብኩ፣ ሽሩባዬን ተሰራው፣ ቤት ተመለስኩ፣ ሻወር ወሰድኩ፣ ጥርሴን ቦራረሽኩ ምናምን ፏ ብልጭ አልኩኝ ማለት ነው። በጣም ነው ኢነርጂ የሚያስተካክለው። ባይ ደህና ደሩ። ሃይ እንዴት አድራችኋል? ዛሬ ትንሽ ነቃቢ ያለሁኝ ከትናንትናው። ምክንያቱ ደግሞ እናንተ ናችሁ ሆነስትሊ ማለት ነው። በጣም ነው የማመሰግነው። እግዚአብሔር ምስክሬ ቪዲዮውን በመስራቴ በጣም ነው የተደሰትኩት። ለዛ ማማዬንም አብረን ነው የምናሳድጋት ብዬ ሳስበው እዚህ ኦንላይን ላይ አብረን ነው የምናሳድጋት ብዬ አስቤያለሁኝ። ከዛ ደግሞ በቃ በጣም ሄልፕፉል የሆነ ኮሜንት ነው የሰጣችሁኝ። እግዚአብሔር ያክብርልኝ ሁላችሁም እያንዳንዳችሁን በየአንዳንዱ ኮሜንት ስር እየገባሁኝ መልስ ብሰጡላ ደስታዬ ነው። በተለይ ግን ማያዬ በጣም ነው የማመሰግነው። ከዛ ውጪ ሰላማዊት ሜሴጅ ያረግሽልኝ ሰላማዊት ማሞ እግዚአብሔር ያክብርልኝ በእውነት በጣም ሄልፕፉል የሆነ ኮሜንት ሄልፕፉል የሆነ ሜሴጅ ነው ያረጋችሁልኝ። በጣም አመሰግናለሁኝ። አይ ቲንክ እዚሁ ኦንላይን ላይ አብረን ምን ከርም ይመስለኛል። ይሄ ጸጉሬ ከትናንትና ወደዚህ የመጣበትን መንገድ ቀርጬዋለሁኝ እና ኤዲት አድርጌ በኋላ ለቀዋለሁኝ። ጥሩ ቀን ያሳለፍኩት ትናንትና actually በየቀኑ አንዳንድ ስቴፕ እያደረግን አጀስት እናረጋለን። ግድ የለም። ሁላችሁንም አመሰግናለሁ። በጣም አመሰግናለሁኝ። በቃ አይ ቲንክ የሆነ የፈለኩት አይነት ምን አይነት ሪአክሽን እንደጠበቅኩኝ ግን ከፈለኩት በላይ የሚረዳ አይነት ነውና ይህንን ጆርኒ ብቻዬን አላሳልፈውም። ኦንላይን ይሆን ክሬት የማደርገው ፋሚሊ ይኖረኛል ማለት ነው ከእናንተ ጋር ሆኜ። አመሰግናለሁ ለማለት ነው። ደህና ዋሉልኝ።
ጥጋብሽ ይበዛል ግን ሴቱ ሁሉ ቶይ መስሎ በሚወጣበት አዲስ አበባ ፊትሽን በኋላ ለቅለቅ ብለሽ መጣሽ። ትልቅ ድፍረት ምን ታመጣላችሁ ነው መልእክቱ። ትንሽ ገንዘብ ያለሽም ይመስለኛል። ጥጋብ ቀንሽ። ጥጋብ እንደነፋሽ ነው ያወቅኩት ምንም ሳትቀቢ በመምጣትሽ። ፍቅርዬ እሱ ይገርምሻል። እችን ኮፍያ አድርጊያት ነው የምውለው። በጣም ነው የሚበርደኝ። እና ማሬ አይሻት መርካቶ ነው የተገዛችሁ መንገድ እንትን ከሚዘረጉት ማለት ነው። እና ሚሚዬ እንደዛ ነው። ይሄ እኮ ፊልተር አለው። እግዚአብሔርን ፊልተር አለው። ሆልድ ኦን ፊልተር ሳይኖረው እንደዚህ ነው ፊቴን ስታጠብ። እሺ ዶንት ወሪ ችግር የለውም። ምንም ችግር የለውም። እኔ ቆንጆ ያኛው ራሱ ላይቲንግ ምናምን ስላለው ነው። ይሄ ምንም ላይት ምናምን ሳይኖረው ምንም ፊልተር ሳይኖረው እንዲህ የተረበሸ ከተማ ስመስል ራሱ አይደብረኝም ሆዴ። እሺ እና አይደብርሽ። ሰዎች ስላደረጉት ሰዎች ስለተቀባቡ ምናምን አይደብርሽ እኔ ቆንጆ። ፊትሽን ስታየው አንቺ ብቻ መፍራት የለብሽም። አንቺ እንዳደነግጪ። ሌላው ሰው ቢደነግጥ ያንቺ ነው። እሺ ሶ ይግረምሽ ብዬ ነው እንደዚህ ብዬ። ከዛ በቢጃማ ነው የምታገኝ ቀኑ ሙሉ። ሃይ እንዴት ናችሁልኝ? ከመቼው ወጣሽ እንዳትሉ አንድ በጣም ቀጭን ጉዳይ ያጋጠመችኝና የግድ እኔን የሚፈልግ ጉዳይ ሆኖ እንደዚህ ብቻ ደረብረብ አድርጌ ምናምን ስካርፌን አድርጌ ወጣሁኝ ግዴታ። ሶ ጉዳይ ሰዓቱ እስኪደርስ ድረስ ትንሽ ቀድሜ ስለመጣሁ መኪና ውስጥ ቁጭ አልኩኝ ማለት ነው። ከዛ መጀመሪያ ጭንቅላቴ ውስጥ የመጣው ቲክቶክ መስራት ነው። ኖርማሊ ትንሽ ታቁኛላችሁ፣ የሚያቀኝ ሰው ይኖራል። ሚዲያ ላይ ምናምን ሰርቻለሁኝ ማለት የሚዲያን ጥቅም አንደርስታንድ አደርጋለሁኝ ብዬ አስባለሁኝ። ግን አሁን በዚህ በአዲሱ የእናትነትና ቲክቶክ ላይ ምናምን ቪዲዮ እንደዚህ ሼር ማድረግ ፐብሊክ የሆነ ነገር ማድረግ ሲጀምር እግዚአብሔርን በቃ በህይወታችሁ በጣም አንዳንድ ከባድ የሚመስሉ አንዳንድ በጣም የሚያስደስቱ አንዳንድ በጣም የሚያስከፉ ጊዜያቶችን ታልፋላችሁ። ግን ሶሻል ሚዲያ ላይ ሼር ሳደርግ ጌን ያደረኩትን ነገር ልንገራችሁ። ሉዝ የምታደርጉት ነገር ይኖራል ዴፊኒትሊ። ግን እኔ አሁን ጌን ያደረኩት ብዬ ማስበው ነገር ከሆነ ሰው ጋር ሪሌት ማድረግ ብቻዬን አይደለሁም ብሎ ማሰብ እንዴት ጠንካራ እንዳደረገኝ ማመን አትችሉም። የእውነት ማለት ነው። ማለት እኔ ስትራግል እያደረኩ ያለሁት በቂ እናት ነኝ ወይ ችዬበታለሁ ወይ ምናምን ማለት በጣም ብዙ ጥያቄዎች አሉኝ። እና እነዛን ጥያቄዎች እኩል ሼር የሚያደርገኝ ሰው እዛ አስቡት፣ አንድ ሁለት ምናምን አይደለም፣ በጣም ብዙ ሺህ ሰው ነው ሪሌት የሚያደርገው ከኔ ጋር። እና እግዚአብሔር ይመስገን በጣም እግዚአብሔርም በጣም እየረዳኝ ነው ያለውና በድጋሚ አመሰግናችኋለሁ የእውነት ማለት ነው። አሁን ራሱ እዚህ ቁጭ ብዬ ዝም ብሎ ጭንቅላቴ ይሄን እያሰበ ነበረ። ሪሌት አደርጋለሁ። ልጄን ትቼ መውጣቴ የሆነ ልቤ ፍርሃት ነገር ምናምን ይለኛል። ኢማጂን ለእናቴ ነው ስቻት የወጣሁኝ። ግን ስቲል እኔ እሷ 7 ወልዳ እንዳላሳደገች የኔ መኖር እዛ ቦታ አስፈላጊ ነው ብዬ ስለማመን ጥያቄ ይፈጥርብኛል ነገርና እንዲህ አይነት ነገሮችን ብቻሽን አይደለሽም ስላላችሁ በጣም ነው የማመሰግነውና አሁን በዚህ ሁኔታ ውስጥ የምታልፉ ሰዎችም ትኖራላችሁ ብዬ ስለማስብ ብቻችን አይደለንም፣ ብቻን አይደለሁም፣ የኔ ብቻ ችግር አይደለም ብሎ ማሰብ ደግሞ አይ ቲንክ ያጠነክራል። እኔን አጠንክሮኛልና አይዟችሁ አይዞን ለማለት ነው። ያ ታሰት ቻው፣ ደህና ዋሉልኝ።